አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ደፈርቃ ሚዲያ ተከታታዮች እንዴት ናችሁ? ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ማድረጋችሁን አትርሱ። ዛሬ የሰራሁት የአይስክሪም አሰራር ነው ማለት ነው። ሐላ አይስክሪም ነው የሰራሁት። ቀለል ያለ እናንተ ባገኛችሁት ነገር ቤት ውስጥ ቀለል ባለ መንገድ ነው የሰራሁት። እንደምትወዱት ተስፋ አደርጋለሁ። ቪዲዮውን እስከመጨረሻው ተከታተሉት። አሰራሩን ሰርቻላችኋለሁ ማለት ነው። ብስኩት አለው፣ ሁለተኛው ደግሞ ክሬም አለው፣ ከዛ ቾኮሌት እንደምታዩት ነው። ከወደዳችሁት ሰብስክራይብ ማድረግ አትርሱ፣ አበረታቱን ማለት ነው። ሀዋይብ ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ዛሬ ማሳያችሁ የሐላ አሰራር ነው ማለት ነው። አይስክሪም ዝጋ የተፈጨ ብስኩት ሻሂ አለኝ ማለት ነው። የተጠቀምኩት ይሄንን ብስኩት ነው። እናንተ ያላችሁም መጠቀም ትችላላችሁ። ከዛ ቾኮሌት አለኝ፣ የፈለጋችሁትን ቾኮሌት መጠቀም ትችላላችሁ። እዚህ ደግሞ እንደምታዩት አይስክሪም የምንሰራበት ክሬም አለኝ። ኒስላ ዝብዳ ክሬም ከራሚል አለኝ ማለት ነው። እናንተ ጁብን ኬክ ካላችሁ መጠቀም ትችላላችሁ። እዚህ ደግሞ ግሽጣ አለኝ ማለት ነው። ተከታተሉ እስከመጨረሻው። እነዚህን ግብአቶች አብሬ ፈጭና ዝብዳውን ደግሞ ብስኩቱ ጋር በደንብ አድርጌ ያሸዋለሁ ማለት ነው። ተከታተሉ። መጀመሪያ የማደርገው እዚህ ጋር ዝብዳ ነው ማለት ነው። ዝብዳ አደርጋለሁኝ እንደምታዩት ነው። ከዛ ትንሽ ግሽጣ እንዲያያዝ ማለት ነው። ከዛ ይሄን በደንብ አድርጌ ያሸዋለሁኝ። እንደምታዩት ነው ቤተሰብ፣ በደንብ ብስኩቱና ግሽጣው ዝብዳው እስከሚያዝ ድረስ በደንብ አድርጌ ያሸዋለሁኝ። ያጀማ በዚህ መልኩ እንደምታዩት ብስኩቱ ተያይዟል ማለት ነው። አሁን ቀጣይ የማደርገው እዚህ ጋር ክሬሜን ነው የምፈጨው ማለት ነው። አይስክሬም ነው የምሰራው። እንደምታዩት ክሬሙን እዚህ ጋር ክሬም ክራሚን እንጠቀማለን። ከዛ በደንብ ተፈጨት በኋላ ነው ግሽጣና ድሬሞ ሌላውን ማደርገው ማለት ነው። ፈጭ እስከምጨርስ እንገናኛለን። ድብስ እንደምታዩት ይሄን ተጠቀምኩት። ከዛ ሀሊብ ንስላና ግሽጣ ድሬሞ ፍጠቀማለሁ። ይሄን ፈጭ እንገናኛለን። እንደምታዩት ነው። ክሬሙን ከፈጨሁት በኋላ በጣም ነው የወፈረው። ሀሊብ ንስላና ግሽጣን አደርጋለሁ ማለት ነው። እንደምታዩት ሀሊብ ንስላ ነው። በአንድ እጅ እየቀረጽኩ ስለሆነ ሀጤ ሌላ እናንተ ክሬም ምንድነው ጁብን ክሬ ወይም ደግሞ ጁብን መሳለት ካላችሁ ተጠቀሙ ማለት ነው። እኔ ግን የምሰራው ባለኝ ነው። እና ደግሞ አንድ ሀባ ክሬም ክራሚል፣ ይሄ ክሬም የምንሰራበት አለ አይደለ? ያጀማ ከፈጨሁት በኋላ እንደዚህ ሆኖልኛል ማለት ነው። የምሰራው አይስክሪም ነው ብያቸዋለሁኝ። አሁን ቀጥታ ወደዚህ ነው የማደርገው። لا تدخلين الوجه بس هنا. ከዛ እንደዚህ በደንብ አድርጌ እየይዘዋለሁ ማለት ነው። ይሄ አይስክሪም ሐላ አይስክሪም ይባላል። ቀለል ያለ ነው። ግብአቱ ካላችሁ ቤታችሁ ከውጭ ማምጣት መግዛት አይጠበቅባችሁም ማለት ነው። እንዴት ነው መስራት የምትወዱ ልጆች? አሁን ያ ጀማ እዚህ ሀሊብ ተጠቅመናል ማለት ነው። ወተት፣ ከዛ ያያችሁትን ቾኮሌት ይሄንን እዚህ ጋር አድርጌ እሳት ላይ ጥደዋለሁ ማለት ነው። አብሮ እንዲቀልጥልኝ ማለት ነው።
እናንተ ኒቴላ ካላችሁ ኒቴላ መጠቀም ትችላላችሁ። ቤተሰቦቼ እኔ የተጠቀምኩት ይሄንን ነው። ከዛ ግዴታ ሾኮላጣው እንዲቀልጥ ነው እንደዚህ ያደረኩት በወተት። ከዛ ጀማዓ እንደዚህ አድርጌ ፍሬዘር ካስገባሁት በኋላ እጫዋለሁ ማለት ነው። ተላይ ቾኮሌትን አደርጋለሁ። እንደምታዩት ነው። በጣም ነው የቀዘቀዘው። ቢያንስ ለ2 ሰዓት ያክል ትላጃ ኖሬዋለሁ ማለት ነው። እንዲያያዝ ያክል። ከዛ ውድ ቤተሰብ ቅድም እሳት ላይ የጣድኩትን ወተትና ቾኮሌት እዚህ ላይ አደርግና ብስሚላ። ከዛ እዚህ ደግሞ ኬክ አለ ማለት ነው። አብሬ ፈጨዋለሁ። ማለቴ እኔ ተሰራ ሁልጊዜ አንድ አይነት ሐላ አልሰራም። የተለያዩ ሐላዎች ነው የምሰራው ማለት ነው። ቤተሰብ እንደምትወዱ ተስፋ አደርጋለሁ። ይሄንን ፈጭቼ እንገናኛለን። እሺ ውድ ቤተሰቦቼ በዚህ መልኩ ፈጭቼዋለሁ ማለት ነው። እዚህ ደግሞ ቅድም ላይ ወተት ጋር ተሰራ የነበረው ሙከሰራቱን እናጥልልዋለሁ። እዚህ አብሬ አደርገዋለሁ ማለት ነው። ይሄ ተላይ የምጠቀመው ቾኮሌት ነው እንደምታዩት። ከዛ ትላጃ አስቀምጣለሁ ማለት ነው። እንዲቀዘቅዝ ትላጃ ግዴታ መቀመጥ አለበት። በዚህ መልኩ አልቋል ማለት ነው። ውድ ቤተሰቦች አሁን ትላጃ አኖረዋለሁ። ግዴታ ሐላ ስክሪም ነገር ትላጃ መቀዝቀዝ አለበት ማለት ነው። ሲቀዘቅዝ ስለሆነ የምጣፍጠው እንደምታዩት ነው።